ሳስላለ ባሪያዎቻችን ያሳምጽብናል አማልክቶቻችን ክብራቸውን ያጎድፋል እንጭቃ ነው ድንጋይ ነው እያለ ይሰብካል ሁበል ተዋርዶ መቼ ታገሰዋል ጉዱን ያሳዩታል ላትና መናቴ አላ ሙሐመድን ሸፊዑል ኡመቲ መሮት የነበረው ኸባቢን ሰማና ነብዩን ፈለጉ አገኛቸውና የአላህን መልእክት ከሳቸው ሰማና እዚያ ለታመነ ሸሃዳ አለና የአላህን አንድነት የሳቸው ነብይነት ምስክር ሰጠና በቅድሚያ ካመኑት ሳብቁን ሆነና ያቸውም ዋን ማርጌታው ናትና የባሪያዋ መስለም ወሬ ሰማችና እሳት ለብሳ ጉርሳ ራለችና ጩኸቷን ሰማና መጣ ሰው ያለበት አላ ሙሐመድ ሸፊዑል ኡመቲ ነገዶቿ ሰምቶ ተሰብስበውላት ጠየቋት ምን ችግር እንዳጋጠማት ባሪያ ተበላሸ ለቀድ ሰባት ኸባብ ተቀበለ አዲስ ሃይማኖት አካሉም መንፈሱም ነበር የገዛውት የነና ማሊክቶች ትዞ በንቀት ህርጉም ወንድም አላት በሱ ባዘበት ሰባብ ነው አብደልዑዛ ስሙን የምሉት ኢየሱስ ነገር ለኔ ተይልኝ አላት እኔ ያሳየዋለሁ የኛም ማንነት የመካን ጎረምሶች ሰበሰበበት ኸባብ አንድ ወገን የለውም ማስነለት ከአላህ በስተቀር የምሰማለት ወላጅ ዘመድ አዝማዱ በሌሉበት እንዳይሞት እንዳይድን ሲያሰቃዩት ራቁቱን ሹል ድንጋይ ላይ ሲያንከባልሉት ቀጡት ሊያከፍሩት በስቃይ ብዛት አላ ሙሐመድ ሸፊዑል ኡመቲ ፍዳውን አሳዩት በብዙ ጉልበት ከዳገት ቆራት ላይ ስሞ ሸለጉት ነፍሱን ባያገኙም ጎዳውን አረሱት ጀርባውን በስለት ወጎነታተሉት እንግልቱ በዝቶበት ደግሞ ሲያቃስት በሱ ስቃይ እነሱ እየተዝናኑበት አይቀመጥ አይነሳ በምን ሰውነት ወደ ጣዖታቸው አስረው ሲወስዱት ሐታም ይመሉታል በላት በመናት እየተሰቃየ ጉዱን ስሙለት ይላቸዋል አላምንም በድንጋይ በእንጨት በእጃችሁ ሰርታችሁ ያስቀመጣችሁት ማይጠቅም ማይጎዳን ያላምንበት በዚህ ጊዜ ስቃይ ያየለበት በጣም ጨከኑበት በአጀብ ጉልበት አላ ሙሐመድ ሸፊዑል ኡመቲ አዩሃ ልሙእሚኑን የሚያጅባቸው በዚህ ሁሉ ታዝብ ነፍሱ አልተለየቸው ከሁሉም ጭካኔ የሚያሳዝናቸው አንድ ቀኑም አልማር ኸባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሰራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ስራ ቦታው ሲሄድ ተከታተለችው እሳት ውስጥ ፍረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ኸባብ ራሱን ስቶ ሲወድቆ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተቆሰችው በንዴት ተቃጠልኩ ብላ አቃጠለችው እሷም በተራዋ እያሰቃየችው በዚህ ሁሉ ታዝብ ማክፈር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት አላ ሙሐመድ ሸፊዑል ኡመቲ ሙእሚኖች እንደዚህ ሆነው ሲሰቃዩ እያስታገሷቸው አዘኑ ነብዩ ምን ያረጉላቸው ባይናቸው ያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ዋህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጽ ሆኖ እስካዩ በትዕግስት እያዩ ሙእሚን ሙእሚናትን አላ ሙሐመድ ሸፊዑል ኡመቲ صلى الله على نبي الرحمة على محمد شفيع الأمة يا نبي سدات كان دي عينت نبا بفيت كاكم كبت كزي لحي لجمر نكاكاو تنجي الزلقم بزرزر يجراون هنيتا بالله تعمر የሂጅራው ሁኔታ በአላህ ተአምር ጉዱን ያሳየ ሸኛቸው በክብር ባሳለፍነው ጊዜ ሲራውን ስንዘክር ከሱራ ቃልፈን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር 100 ግመል ወይ ቃል ተገብቶለት ነበር ትልቅ ሀብት ነውና የሚያጓጓ ነበር ከጅምር ለመቅበር የአላህ መልእክት አላ ሙሐመድ ሸፊዑል ኡመቲ
ወጡ ለፍለጋ ቀልባቸው ሲሸበር በዚህ ሁሉ ግመል ባንዲ ለመቅበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ እሱ ስለነበር ፈላጊው አንዱ ለታ አይደለም ባገር ከዚህ ሁሉ ጠላት ማምለጥ ታምር ነበር የሙሽሪኮች ልፋት ላይሳካ ነገር በእጃቸው አይደለም የቃድሩ ቀድር ለ13 ዓመታት በዳዋ ላይ ነበር ሙሽሪኮች ታግለዋል በሚችሉት ነገር በእነዚህ ዓመታት ሳይቻላቸው ሲቀር ምንም ያህል ታጋይ ትግል ቢጠናከር እውነትም አይጨለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የነሱ ፈተና ያለውጥ ሲቀር ሐቅን ለሚፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበር የሚያስተውሉበት አላ ሙሐመድ ሸፊዑል ኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው ገናው ለወደፊት ምኖሩበት መጥተው አሳድ ብኑ ዙራራ ከመዲና መጥተው ሙሳብ ብኑ ዑመይርን ይዘው ያስርብ ገብተው እንደጠበቃቸው እስልምናን ዘርተው ብቻውን ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ጠርተው ሀገሩን ለሂጅራ ቀድሞ አመቻችተው እዚያ ሰነባብተው ዳግም በስደት አላ ሙሐመድ ሸፊዑል ኡመት